የወሲብ ፊልም መመልከት ጣዖት አምልኮ ነው። ከኔ ጋር ስትቆይ ይህ እንዴት እንደሆነና እንዴት ከዚህ መውጣት እንደምችል አሳይሃለሁ። ጣዖት ማምለክ ማለት ሐውልት ቀርጾ መስገድ ብቻ አይደለም። ከዛ ይልቅ በየቀኑ የሚታዘዙለት፣ ልባቸውን የሰጡት፣ በዋነኝነት መስዋዕት የሚያቀርቡለት ነው። በአምልኮ ውስጥ ደግሞ ትልቁን ቦታ የሚይዘው መስዋዕት በማቅረብ የሚደረግ አምልኮ ነው። በዚህ ምክንያት አንድ ተግባር ጣዖት አምልኮ ለመባል ሶስት ነገሮችን ማሟላት አለበት። አንደኛ፣ መስዋዕት የሚቀርብለት አካል። ሁለተኛ፣ የሚቀርበው መስዋዕት። ሶስተኛ፣ መስዋዕቱን የሚያቀርበው አካልና የሚቀርብበት ቦታ ነው። በዚህ መስፈርት ስንመለከተው የወሲብ ፊልም መመልከት ሙሉ በሙሉ ጣዖት ማምለክ ሆኖ እናገኘዋለን። መስፈርቱን በዚህ መልኩ ያሟላል። የመጀመሪያው መስዋዕት የሚቀርብለት አካል የወሲብ ፊልም ራሱ ወይም አንተን አስሮ የያዘ ክፉ ሱስና መንፈስ ወይም ደግሞ ገላቸውን እያየ ዘርህን የምታፈስላቸው ሴት አክተሮች ሲሆኑ፣ መስዋዕቱን የምታቀርበው ደግሞ የአምላክ ማደሪያ የተባልከው አንተ ነህ። መስዋዕቱ ደግሞ የአንተ ስሜት፣ መንፈስና በዋነኝነት በዘር ፈሳሽ ውስጥ ያለው ክቡር የሰው ማንነት ነው። ይህን መስዋዕት የምታቀርብበትና አምልኮ የምትፈጽምበት መሰዊያ ደግሞ ስልክህ ነው። ይህን ለብዙ ዓመታት ለአምላክ ለፖርን ስታደርገው ኖረሃል። በዚህ ምክንያት አሁን ከሱስ ጋር መታገል አቁመህ ሙሉ በሙሉ ለሱ ባርነት ገብተሃል እና አስፈሪው ክፍል ደግሞ የታሰርክበትን ሰንሰለቶች መውደድ እየጀመርክ ነው። ስክሪንህን ልክ እንደ ሕይወት መስመር እንደ መዳኛ ቅዱስ ቦታ ትሳለመዋለህ። ነገር ግን እሱ ያንተ ማሰሪያ ሰንሰለት ነው። እግዚአብሔር ይርዳኝ ትላለህ። ነገር ግን ወዲያውኑ ለጣዖት ፖርን ወደምትሰዋበት የስክሪን መሰዊያ ተመልሰህ ትገባለህ። አዎ፣ ፖርን ጣዖት ነው። መሰዊያውም ያንተ ስልክ ነው። የምትሰዋውና የምታመልከውም አንተ ነህ። ይህ ልማድ ብቻ አይደለም፣ የነፍስ ቁስል ነው። የሚሸትና የሚገማ የነፍስ ቁስል። ዛሬ ለዚህ ቁስል መድኃኒት እንሰጠዋለን። ተከተለኝ። ፖርኖግራፊ ባርነት ነው። የወሲብ ፊልም አያዝናናም። እንደምታስበው ከጭንቀት አያድንህም። ከብቸኝነት አይገላግልህም። ከዛ ይልቅ የበለጠ ያብሰዋል። ፖርን አያነቃቃህም። እንደውም በአይምሮ፣ በመንፈስ፣ በስሜትና በአካል ያደቅሃል። ከሰውነት ተራ አውጥቶ የተድበሰበሰ ሰው ያደርጋል። ሴት ልጅን ትፈራለህ። አይኗን ቀና ብለህ ማታይ ምስኪን ያደርጋል። ኃላፊነት መውሰድ የማትችል ደካማና ጥገኛ ያደርጋል። አጋንንትህና በውስጥ ያለው ርኩስ ተግባር በጸጥታ ውስጥ ስትሆን ስለሚጮህብህ ዝምታንና በጥሞና ሆነ ስለ ራስ ማሰብን ትፈራለህ። ይህ ጉዳይ የዶፓሚን ወይም የደስታ ሆርሞን በአይምሮ ውስጥ መጥለቅለቅ ጉዳይ ብቻ አይደለም፣ የክፉ መንፈስ ገዥነት ጭምር ነው። ብታምንም ባታምንም አሁን በመንፈሳዊ ከበባ ስር ነህ። ያንን የፖርን ገጽ በከፈትክ ቁጥር ካህን ለቅዳሴ ወደ መቅደስ እንደሚገባ በተመሳሳይ አንተም ለፖርን ለመሰዋት ወደ ሞት መሰዊያ ውስጥ እየገባህ ነው። ዓላማህን አስቀምጠህ መርዝ እየቀዳህ ነው ያለኸው። ምክንያቱም ፖርን ማለት ደስታ በሚል ስም ተሸፍኖ የሚካሄድ ራስን የማጥፋት ልምምድ ነው። ለዚህ ደግሞ መፍትሄው ቀዝቃዛ ሻወርና ሜዲቴሽን አይደለም። መፍትሄው ጠላትህንና በሮቹን ጨክነህ መቅበርና የሚመጣውን መጋፈጥ ብቻ ነው። ማነቃቂያ አያስፈልግም። የተጠራህበትን የሕይወትን ዓላማ ከማስታወስ ይልቅ ምቾትን እንድታሳድድ የሚያደርግህን ማንነትን ጨክነህ ቅበረው። ስንፍና የሚፈልገውን ባለማድረግ አስርበው። የውሸትና ጊዜያዊ ደስታዎችን ጨክነህ አስወግዳቸው። የአንተን ለስላሳና ሰነፍ ስሪትህንና ማንነትን መቅበር ያስፈልጋል። ችግሩን ልብ ያውቀዋል፣ መፍትሄውንም ትረዳዋለህ። ነገር ግን ለመወሰን ትፈራለህ። ይህ ደግሞ ትንሽ ልምምድ ይፈልጋል። በሮችን ሁሉ ዝጋ፣ ገጾችን ደልታቸው፣ መግቢያውን ሁሉ ዝጋበት። መሰዊያውን አቅፈህ ይዘህ ለጣዖት ለፖርን አልገዛም ማለት አትችልም። ይህን በማድረግ በሱስህ የተጠመደውን አይምሮ ነፃ መውጣትና ወደ ቀድሞ ትክክለኛ ተፈጥሮ መመለስና የእውነት መኖር መጀመር አለብህ። ጥቂት ቆራጥ ውሳኔዎችን በማድረግ መዳን ትችላለህ። ይህን በማድረግ ለምን ያህል ቀን በቆራጥነት መቀጠል እንደምትችል ራስህን ተመልከተው። ከዚያም ይህን አካሄድ ደጋግመህ ተለማመደው። በመጨረሻ ይህ ልምምድህ ሱስህን ያሸንፈዋል። እመነኝ። ፖርን ማየት ለማቆም ብቻ አትጸልይ። ከዛ ይልቅ እንደገና ከመስገድ፣ ድጋሚ ከመገዛትና ከመሰዋት ሞትን የሚመርጥ ቆራጥና ወሳኝ ሰው ለመሆን ጸልይ። ለምን በተደጋጋሚ ትወድቃለህ? ምክንያቱም ሕይወትህ ስርዓት የለውም። ጊዜህ፣ እስትንፋስህ፣ የወደፊት ሕይወትህ ዋጋ እንደሌለው ሰው ሆነህ እየኖርክ ነው። ሰው ራዕይ ሲያጣ ፍትወት መመሪያው ይሆናል። ሰው ዓላማ ሲያጣ የወሲብ ፊልም አምልኮ ይሆናል። ከዚህ በላይ መዋጋት አያስፈልግህም። ኃይልህንም በትግል መጨረስ የለብህም። ከዛ ይልቅ በአዲስ አይምሮ፣ በአዲስ መንፈስ፣ በአዲስ የሕይወት መሪ በክርስቶስ ስር አዲስ ሰው መሆን አለብህ። ወይም በምታምንበት አምላክ ድጋሚ መሰራትና በእርሱ ትእዛዝ ስር መኖር መጀመር አለብህ። ለዚህ ደግሞ የራስህን እቅድና ሕግ አውጣ። የዕለት ተዕለት ተግባራት ዘርዝር። የጽድቅ ሥርዓቶችን ፈጽም። ለመጽናናት ብቻ ሳይሆን ለመቀደስ አድርጎ። ነፍስ ፈጽሞ የምትጠዳው በሰራት በኩል ስለሆነ ይህ ተግባር የበለጠ ጠቃሚ ነው። መንፈሳዊ ነገር አይመቸኝም እንዳትለኝ። ለፖርኖግራፊ ስትሰዋና ስታመልክ ስትገዛ ነው የኖርከው። ከዚህ በላይ ደግሞ የመንፈስ አሰራር የለም። እግዚአብሔር ባንተ የተቆጣ ይመስላል? በፍጹም። በእርግጥ እግዚአብሔር ተዋጂውን ልጁን ለማኝና ደካማ ሆኖ ሲያይ ልቡ ተሰብሯል። የተጠራህበት ዓላማ ከርኩሰት ለመራቅ ብቻ አይደለም። ከዛ ይልቅ ሌሎችን እንድትመራና ወደ ቅድስናውም ስፍራ እንድትገባ ተጠርተሃል። በክፉ ዓለም አንተ ብርሃን እንድትሆን ተፈጥረሃል። ሌሎች ሲወድቁ ለመቆምና በረከሰው ዓለም ውስጥ ቅድስናን ለመያዝ እንድትችል ተደርገህ ተፈጥረሃል። ስለዚህ ማገገም፣ መታደስ፣ ወደ ቀድሞ ታላቅነትህና ጠንካራ ማንነት መመለስ ትችላለህ። አሁን ከኔ ጋር ይህን አብረህ በል። እኔ ሱሴን አይደለሁም።
እኔ ያለፈ ሕይወቴን አይደለሁም። እኔ በደም የተዋጀ ጠንካራና ተወዳጅ እግዚአብሔር ተዋጊ ነኝ። አሜን። አሁንም እየተመለከትክ ከሆነ አንተ ተራ ሰው አይደለህም። የፖርን ሱስ ሕይወትህን አቁስሎታል። ነገር ግን አሁን የመፈወስ ጊዜ ነው። የነጻነት ዘመቻውን ተቀላቀል። የዩቲዩብ እና ቴሌግራም ቻናሉን ተከታተል። ይህንን በዝምታ እየሞተ ወዳለ አንድ ሰው ላከው። ነገ በቀጣዩ ርዕስ በጥልቀት እንመለሳለን። ሻሎም